ሰላም ዩቲዩብ እንዴት ናችሁ? ዛሬ ደስ ስለሚባለው ፕላትፎርም ልናወራ ነው። ደስ ላይ እንደ ሌሎቹ $10 እንሰራለን በቀን ምናምን ልላችሁ ሳይሆን በቀን እስከ $0.85 መስራት እንችላለን። ኢንቪቴሽንም አሪፍ ነው። በተለይ ኤጀንት ኮሚሽን 16% ነው የሚሰጠው። እኔ ደግሞ ያው በአንድ ሳምንት ብዙም ልጆች የሉኝም ግን ከ$0.85 ጋር የሰራሁት ነው። ይሄ $7 ነው። ቀጣይ ደግሞ ወስዶ ሳደርገው ማሳያችሁ ይሄን ፕላትፎርም ያልጀመራችሁ ከታች ዲስክሪፕሽን ላይ ያስቀመጥኩት የአፕሊኬሽኑ ሊንክ አለ። እሱን የነካችሁ ዳውንሎድ አድርጋችሁ እዚህ ዲስክሪፕሽን ላይ ደግሞ ቴሌግራም ቻናል ያለ እሱን የገባችሁ አውሩኝ። ደግሞ ስራው ላይ እንዴት እንደምንሰራ እናያለን። ይሄን ቤት አዳዲስ ፕላትፎርም ማግኘት የምትፈልጉ ሰብስክራይብ እያደረጋችሁ ለሌሎች ደግሞ ላይክ ሼር እያደረጋችሁ እኔንም አበረታቱኝ። ቀጥታ ወደ ስራው። እሺ አሁን ወደ አፕሊኬሽኑ ገብተን አፕሊኬሽኑ ላይ እንደዚህ ከገባን በኋላ ወደ ፕሮፋይላችን ነው ቀጥሎ የምንገባው። ፕሮፋይል ላይ ከገባን በኋላ ደግሞ ታስክ የሚል አለ። እዛ ጋር ዋንጫው በአረንጓዴው ያለው ታስክ ላይ እንገባለን። ታስክ ላይ ደግሞ ከገባን በኋላ ያሉትን ነገሮች እንዳሉ ነግራችኋለሁ። እና ደግሞ እስካሁን ይሄን ቤት ሰብስክራይብ ያላደረጋችሁ ላይክ ሼር ሰብስክራይብ ያደረጋችሁ ታስክ ደግሞ እንዴት በአንድ ሰዓት ሶስቱንም መስራት እንደምንችል ነው ማሳያችሁ። አሁን እዚህ ጋር ከላይ ላይ አይታችሁ ከሆነ 100,000 ፖይንት $1 ነው ይላል። አሁን እነዚህ ደግሞ 12,000 70,000 እና 3,000 ይላል። እንዴት እነዚህን በአንድ ሰዓት እንዴት መስራት እንደምንችል ነው የምነግራችሁ። በጣም በቀላል ሁኔታ ሰዓታችሁን ሳይበላ ሶስቱንም ታክስ በአንድ ሰዓት መጨረስ እንችላለን። አንድ ሰዓት ይላል ግን በአንድ ሰዓት ሶስቱንም መጨረስ እንችላለን። እንዴት እሱን እንደምንል ደግሞ ቀጥታ ወደ ክራውን ወንበር ላይ ሄደና ያለን ማለት ነው። ይሄን ቤት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቴሌግራም ቻናሌን ጆይን በሉ። ከታች ዲስክሪፕሽን ላይ ያስቀመጥኩት የአፕሊኬሽኑ ሊንክ አለ። ያወረዳችሁ ተመዝገቡ። ቶሎ ጀምሩ ስራውን። ያልገባችሁ ነገር ካለ የቴሌግራም ዩዘር ኔም አለ፣ በሱ አናግሩኝ። ወይም የአፕሊኬሽኑ አይዲ አለ፣ በሱ ያናገራችሁ መጠየቅ ትችላላችሁ። የገባችሁ በዛ ጠይቁኝ። ቻናል ላይ ብዙ ነገር ይለቀቃል። አሁን ደግሞ ቀጥታ እንወጣና ወደ ክራውን የምንሰራበት ሆም አለ፣ እዛ ነው የምንሄደው። ቀጥታ ወደዛ እንሄዳለን። እኔ ፎሎ ያደረኳቸው ቤት ነው የምሰራው። የራሴ ቤት አይደለም የምሰራው። የራሴ ቤት ክራውን ወንበር የለኝም፣ ለዛ ሰው ቤት ነው ማለት ነው የምሰራው። ቀጥታ ወደዛ እንገባና ያለው ነገር እናያለን። እዚህ ጋር ወደዛ የምንሰራበት ቤት እንሄድና ልክ እንደዚህ ክራውን ወንበር አለ፣ 5 ናቸው። ከአምስቱ ደግሞ አንዱን ነው መርጠን የምንገባው። ልክ እንደምታዩት ከአምስቱ በታች ያለውና አምስቱ በላይ ያለው የተለያየ ነው ማለት ነው። እና እነዚህ ላይ ስትሰሩ ነው የሰዓት ልዩነት የሚያሳየው። ልክ እንደዚህ አንደኛው ላይ ቁጭ ብያለሁ እኔ። ልክ እንደዚህ ቁጭ ስትሉ ነው የሚቆጥርላችሁ። ሶስቱንም በአንድ ሰዓት ልዩነት ይቆጥራል። ከታች ከተቀመጣችሁ ግን የ3,000 አይቆጥርላችሁም። የ70,000 እና የ12,000 ብቻ ነው የሚቆጥርላችሁ። አሁን እዚህ ጋር አሳያችኋለሁ። ከታች 3,000 ያለውን አይቆጥርላችሁም ከታች ስትቀመጡ። ልክ እዚህ ጋር እንደምታዩት ክራውን የሚል አለ ከታች። ሁለት ደግሞ የተለያዩ ማይክ ምልክት ያላችሁን አይታችኋል። 12,000 እና 70,000 የሚል እነሱ የተለያየ እንዳይቆጥርባችሁ ክራውን ወንበር ላይ ተቀመጡ። እስከዚህ ከመጣችሁ ይሄን ቤት ሰብስክራይብ አድርጉ። ቴሌግራም ቻናሌንም ጆይን እያደረጋችሁ አዳዲስ ስራዎችን ለቀቃለሁ።